ደግሞ ሞደዴ መቼም አልተውም ይከሰስም ጎዳናው መላሽ ነው አይከሰስም ጎዳናው ወሳሽ ነው ሰላም ሰላም እንዴት ናችሁ የኦሞ ቤተሰብ ደህና ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን ዛሬ ወደ እናንተ የመጣሁበት ምክንያት ምንድነው የምታውቁት ታውቃላችሁ ለማታውቁት ነው ይሄንን ነገር ይዤ የመጣሁት እግዚአብሔር ሊሰጠኝ የተቃረበ ሚስት እንዳለችኝ ታውቃላችሁ ፍቅረኛዬ ለዛሬ የወደፊት ሚስቴ ከብዙ ስቃይና ከብዙ ቻሌንጅ በኋላ ላገኛትና ላገባት የወሰንኳት ልጅ አለችና ገና ከሷ ጋር ቀጠሮ ላይ ያለው የድሮ ከዛሬ 7 አመት ከ6 አመት በፊት የህፃንነት ፍቅረኛዬ እንን ጥላ ከቤተሰቦቿ ጋር አዲስ አበባ ሄዳ ነበርችና ተመልሳ ወደ ህይወቴ እንደመጣች ብዙዎቻችሁ ታውቃላችሁ እኔ ግን እንደማልፈልጋትም ነግሬያታለሁ አሁኑ እኔ ፍቅረኛ እንደያዝኩ ጓደኛ እንደያዝኩ የራሴ የሆነ ሰው በህይወቴ እንደገባ ነገርኳት ግን ምንድነው የምትለኝ አቆሰልከኝ በደልከኝ ጎዳኸኝ እኔ ከህፃንነት ጀምሮ ማቀው አንተና አንተን ብቻ ነው ቃል አስገብተኝ ለኔ ቃል ገብተ ተስማምተን እኔ አዲስ አበባ ሄጄ ስልክ ስለዘጋው ወይ ስልክ ስለቀየርኩ በስልክ መገናኘት ስላልቻልን እንዴት ቀይረ ሌላ ሴት ትይዛለ በኔ ላይ አለችኝ እሷ እንዳወራችው አይደለም እውነታው ብትፈልገኝ ኖሮ እኔ ሶሻል ሚዲያ ተጠቃሚ ነኝ ቲክታክ ተጠቃሚ ነኝ ዩቲዩብ ተጠቃሚ ነኝ እንኳን ፌስቡክም እጠቀማለሁ ብትፈልገኝ ኖሮ ሃይት ይለኝ ነበር እንደፈለገች 7 አመት ሙሉ አዲስ አበባ እንደፈለገች ስትዘል ቆይታ ህይወትን ልትበጠብጥ መጣለችና ከኔ ጋር በአካል ተገናኝታ ነግራኛለች ኦፍ ኮርስ ግን እኔ እንደማልፈልጋት ፍቅረኛ አሁን ላይ እንደያዝኩ አስረግጬ ከነገርኳት በኋላ ፍቅረኛዬን ጠርታ ደግሞ እንደሰደበች መሲ አንቺ ነው የገርሽው እውነት ከሆነ ወይኔ ባርጭ እኔ ምን ላደርግ ነው መዋሽው እኔ ሲጀመር እሷን እንደዛ በጣም አንቋሻል ልካት ወደ እኔ የመጣችው በጣም እንደነ ያለችው ልጅቷ በጣም ሰደበችኝ አንቋሽሽችኝ ብላለች የሆነውን ነገር ሙሉ በሙሉ ነው አልነገርኩም እሷን ያስቀየመቻትን ነገር እንዲ ብዬ አልነገርኩም ግን እሷ ከራሷ አፍ እንድትሰማ ነው ይሄንን ሁላ ነገር ዝም ያልኩት ማለት ነው እና ልጅቷ በጣም ከመጠን በላይ በጣም ይብልግና እንትን ተግባር አሳይታታለች እኔ አሁን መሲ ምን መሰለሽ አሁን እኔ ከሷል መስማት ነው የምፈልገው ትሰማለች እኔ ወደ እሷ ህይወት አልመጣውም በቃ ትተኝ ሄደች ኦሬዲ አንድ ቀን ትተኝ እስከሄደች ድረስ ከህይወቴ ለምንድን ነው ማትወጣው እኔ ይሄን ነው ዛሬ ብዙ ሰዎች ባርጭ አስመሳይ ነው ተመልሶ ወደ እሷ እንዳይሄድ ምናምን ይያላችሁ በውስጥም በዋትስአፕ በኢሞ ምጽፉ ሰዎች እኔ አስመሳይም አይደለሁም በቃ እኔ አስመሳይ አይደለሁም በቃ እኔ ዛሬም ነገም መቼም እስከ ዘላለም መወዳት ምስቴ የዛሬ ፍቅረኛ የነገ ምስቴ የሺ አለች የሺ ላይ ግን ባወራ ሰው ላይ እኔ ትግስት የለኝም በቃ ምንም የህፃንነት ፍቅረኛ ብትሆንም አሁን ለኔ አልደረሰችም እኔ ሳለቅስ እኔ ብቻዬ ሲሆን አለውለ አላለችኝም ስለዚህ እኔ ጠርቻታለሁ እሷን እኔን የምታፈቅርኝ እኔን የምትወጂኝ ከሆነ እባክሽ እኔን ለየሺ ተውይልኝና ከህይወቴ ውጪ ብዬ ላስጠንቅቃት ነው መጣሁት ሌላ ደግሞ በደንብ እሷ በኔ ላይም የሺ ላይ ትርፍ ቃል እንዳወራች በኔ ላይ ትርፍ ቃል ካወራች ይሄው ቃል ገባላችኋለሁ አስቀይማታለሁ የምር አስቀይማታለሁ እኔ ማንንም ጠልቃ እንድገባ አልፈልግም በኔና በየሺ ፍቅር መሃል ማለት ማንንም እንድገባ አልፈልግም በቃ ምክንያቱም ብዙ ዋጋ የከፈልኩባት ልጅ ስለሆነች ማለት ነው ስለዚህ እሷም ትመጣለች እኔ ለምን አወራሽ አትላትም እንዴ ለምንድን ነው ያወራሽው ሚስቴ ጋር ለምን ደረሽ እሷ ቢያንስ የሺ ጠርታት ነው በርግጥ አቃለሁኝ ግን ባርች ጋር ተድረሽ ባርች ጋር አቱኝ ልትላት ነው የጠራችው እና አንቺን እሷ ለዛ ጠርታ ለምንድን ነው ያንቋሸሻት ብለ መጠየቅ የለብህም ኖ መጠየቅ እኮ አያክተኝም እኮ ጠይቃለሁ በቃ መጠየቅ አለብህ ግን አንተ ካልጠየቃት ደግሞ እኔ ጠይቃታለሁ እኔ መጠየቅ አልጠይቅም አላልኩም እኮ መሲ ተረጋጊ አንቺ እንዴ
አንቺ ምን ይሆንሽ ነው? አንቺ ተረጋጋ። ትናንትና እንደዛ አንቋሻ በጣም ከመጠን በላይ ሰድባት ልካ አንተ እንደዚህ በቃ ከህይወቴ ውጪ ብቻ ምን ያደርጋል? አይደለም ዋናው ምንድነው ከስሩ መነቀል አለበት። አንድ አረም ማለት ነው። በቃ እሷ ለኔ አረም ነች። በቃ ህይወቴን ልታበላሽ የመጣች ናት። ስለዚህ መጀመሪያ እሷን ከህይወቴ ማስወገድ አለብኝ። በቃ ከአዲስ አበባ ነው የመጣችው ተመልሳ አዲስ አበባ እንድትሄድ ነው ማረገው። ኧረ እኔ ራሴ ሸኛታለሁ ችግር የለውም። የሚሸኛት ሰው ካጣችም ምንም ይሁን ምንም እኔ አይመለከተኝም። ስለሷ ከየትም ትምጣ አይመለከተኝም። ኦፍ ኮርስ ስንዋደድ ነበረ። በጣም ስወዳት ነበረ፣ ስትወደኝ ነበረ ድሮ ማለት ነው። ቀረ በቃ 7 አመት ሙሉ አሁን አልደወለችም አይደል? አላገኘችም። አንተ የት እንዳለ ካላወቅም ግን አንተና የሺ ሚዲያ ላይ እንደወጣችሁ አይታ ነው የመጣችሁ። ደግሞ ስትመጣም በማን በኩል እንደመጣች ሰምቻለሁ። ብሩክ ጋር ነው የመጣችሁ። ብሩክ ግቢ እንዳለ እሱ እንደምታገኘው ስላወቀች ያንተን ቤት ስለማታቅ ነው የመጣችሁ። ግን እንደዛም ሆኖ የዛን ቀን አንተ አስጠንቅቃት መምጣት ትችል ነበር። አንተ እሷን ያገኘ ቀን ማለት ነው። አስጠነቀቅኳት። እግዚአብሔርን በጣም ቃል በቃል ነው ነገርኳት። በቃ እኔ ፍቅረኛ ይዣለሁ፣ እኔ ራሴ ሆነ ጓደኛ አለኝ፣ እባክሽ በቃ ከህይወቴ ውጪልኝ በቃ አቃለሁ ይሄ ነገርኳት። ከሆነ አንተ ደግሞ ከየሺ ጋር ያለህን ነገር በጣም አጥብቀህ በቃ እኔ ምን እንደምልክ አላውቅም። በጣም መጥበቅ አለበት ከሷ ጋር ያለ ግንኙነት ማለት ነው። መሲ አሁን እኔ በውስጥ ያሰብኩት አለ ከየሺ ጋር የነበረኝ ላይፍ እኔ ለወደፊትም አሁን በውስጥ ያሰብኩት አለ በዚህ ሳምንት መሆን ነገር ማለት ነው። ገባሽ? ግን ይሄ ምንድነው ወደ ህይወቴ ሰይጣን ነው እነኚህ ሴቶችን ምልከው ምንም ሌላ ነገር አይደለም። በቃ ሌላ ወንድ አታም አይደለም። በቃ ወይ የሺን ሜቢ መረጃ ሰምታ ይሆናል ስለኔ የኔ እናት ይሄንን ቪዲዮ የምታይ ከሆነም ማለት ነው እኔ የራሴ የሆነ ህይወት ጀምሬያለሁ። በቃ የምታፈቅሪኝ ከሆነ እኔን ለየሺ ተይልኝ። በቃ አልጠራሃትም እንዴ? ጠርቻታለሁ። ትመጣለች። ግን እንደዚህች አሁን እንዳወራው ካልመጣች ለምንድን ነው የማትመጣው? ማን ስለሆነች ነው የማትመጣው? አንተ ምን ሆነ ነው አትመጣም ትላለህ እንዴ? እንዴት ነው? ለምንድን ነው የማትመጣው? መታ ግዴታ እውነቱን አውቃ ለምን እንደተናገረቻት ደግሞ ተናግራ ነው የምትሄደው። በጣም ነው የሚያስጠላው። በጣም ነው የሚያናደው። እኔ የሺ ላይ በደንብ እንደዚህ አወራች፣ የሺን ተሳደበች። በጣም ተናገረቻት። በጣም ዝቅ አድርጋ ነው ያወራችው። ይሁን ችግር የለውም። አንቺ እንደዚህ ይሄ ነገር እውነት ከሆነ ከሷ አንደ ቤት ሰድቤያለሁ አው የሚለውን ድምጽ ከሰማው የምሬ ነው በጣም ነው የሚቀየማት። በጣም አስቀይማት። ምንም ካልዋሸች ምን ካላለች እንደገኘች ትነግራታለች። እሷም ራሱ ብትመጣ ይሻላታል። ሰገረና ወይ እንዴት ነህ? ደህና ነህ? ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነህ? ደህና ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። ምን ሆናል? አንቺ ነሽ ትላንትና ጓደኛ አትንኪው። ምንድነው? አንቺ ነሽ ትላንትና ጓደኛዬን ስትሳደብ የነበረው። አንቺ ደግሞ ማነሽ? ማነሽ? ጌታዬ ትግስት ምን ሆናል? ምንድነው? አትነካኪው። ምን አገባሽ? የጓደኛዬ ባል ነው። ሲጀመር እዛ ጋር ቁሚ። አንቺ እዛ ጋር ወይ ለሲስ ተረጋጊና አንቺ ርቀትሽን ጠብቀሽ እኔ እሷን ለመጠየቅ ነው። አዎ ርቀቷን ጠብቃ ትቁም። ምንድነው የምትይኝ አንቺ? ካንቺ ጋር ምንም ጉዳይ የለኝም። ምንም ጉዳይ የለኝም። አትንኪኝ። ምንድነው? ሲጀመር አትንኪኝ። ካንቺ ጋር ምንም ጉዳይ የለኝም። እሺ ስሚ፣ አትጨማለቂ። ሰማሽ? እኔ አሁን እየተጨማለኩኝ አይደለም። ቦታውን ትለቂ። ምን ቦታውን ትለቂ? ማለቅም አይቻልም። ቦታውን ትለቂ። እዚህ ጋር ሁኚ። እዚህ ጋር ነኝና እኔ ከሱ ጋር አይደለም ማውራው። የምፈልግ ነው የምታወሪው አንቺ ደግሞ። እዚህ ጋር ቆመህ አውራት። እሷን ርቀቷን ጠብቃ። ስሚ ማሬ፣ ውጪ እባክሽን፣ ውጪ ከዚህ። ነይ በቃ እዚህ ጋር ቆሚ። እንደዛ ነው የሚሻለሽ። ወይዬ አንድ ነገር ልንገርሽ። ምንድነው የምትናገረኝ? ትናንት ምንድነው የተፈጠረው? ደግሞ ምንድነው የተፈጠረው? ምን አለች? ምን አለች? እኔ ላንቺ ምን ብዬ ነው ነገርኩሽ? ምን አለች? ገረዳ ምን ብዬ ነው ነገርኩሽ? ምን አለች? ባሪሽ አንተ ምንድነው የምትለኝ? እኔን ምን አድርጊ ነው የምትለኝ? እኔ እኮ ነኝ የተጎዳሁት። ምንድነው የተጎዳሽው አንቺ? ጓደኛዬን አዋርድሻት ህዝብ ባለበት አንቺን ጠርታሽ ስትጠይቅሽ ባሌን ተይልኝ ስትልሽ ምንድነው ያልሽ? ጠራችኝ ጠርታኝ እሺ እልል ውሰጂ ልበላት እንደዛ እንድል ነው። ምን ያወራሽ? ገረዳ እኔ እኮ ቃል በቃል አንቺ ነግረሻለሁ። ቃል በቃል ነግረሻለሁ እኮ እኔ ፍቅረኛ ይዣለሁ፣ ሚስት አለችኝ፣ ከህይወቴ ውጭ አላልኩሽ። እኔ ብቻዬን እኮ ነኝ። አንቺ ምን አገባሽ? አንቺ ዝም በይ። አያገባሽም። ሲጀመር አያገባሽም። ምን ከሱ ጋር እያወሩኝ ነው አይደል? ምን እየሆንሽ ነው አንቺ? አያገባሽም። ምን እየሆንሽ ነው አንቺ? ትወዳታለህ እንዴ? ማን ነው የምወዳት እንዴ?
ምንድነው የምታወሪው? አውርታው አጭር አሁን አወራለሁ ያልከውን አውራ ጠይቃት። አውርታ አንቺ ምን ቤት ነሽ? ሲጀመር ጓደኛዬ ተጠብቀዋለሁ። አንቺ ማንነው አላገባሽ ድረስ እኮ አያገባሽም። ምሳሌ ምንድነው? ቆይ አንቺ ምንድነው እንደዚህ ማለት ነው? ቆይ ተረጋጊ። እኔ ልመልስላት አለው አይደል? እኔ እዚህ መልስላታ እኔ መልስላታ የሚያስብል ምንድነው? እኔ እየነገርኳት መቼ ነው ዝም ያልኩት? እኔ እየነገርኳት እኮ ነው። እሺ አውራ እኔ ዝም እላለሁ። ጽጌ ፕሊዝ ምንድነው የምትለኝ? መጣች አይደለ? ህይወቴ ውስጥ ገባች፣ አንተን ወሰደሽ፣ ምን አለሽ? ብቻዬን ይሄው ቀረው። ደስ አለ አሁን ደስ አለ። ጽጌ 7 ዓመት እኔስ ብቻዬን ነበርኩ እኮ 7 ዓመት ሙሉ ብቻዬን ነበርኩ። ስራ ስሰራ እኮ ነው ስራና ትምህርት እያየሁ። አንተ እኮ እዚህ ጋር ሌላ ህይወት ውስጥ ገብታል። ጭራሽ ሌላ ላይፍ ውስጥ እኔ እኮ አንተን ያልፈለኩበት ቦታ የለም። ታውቃለህ? ያልፈለኩበት ቦታ የለም። አንተ ግን ስለኔ ብታስብ ኖሮ ያለውበት ድረስ ነበር የምትመጣው። እኔ ግን ስለ ቃል ታውቃለህ? ቃል ማለት ምን እንደሆነ ታውቃለህ? ሲጀመር አንተ ምንድነው የምትለኝ? እኔ እኮ ነኝ የተጎዳሁት እዚህ ጋር እኔ ነኝ። መጣች፣ ደወለች። ሲጀመር ስትደውል ማን እንደሆነችም እኔ አላወቅኳትም። መጣው እሷ እዛ ጋር ደግሞ ስላንተ ስታወራ ስሜታዊ ሆኜ አወራሁባት። ያዝ ደግሞ ክፉ ነገር አላወራሁባትም። ተሳደብሽ እኮ ምንም ሌላ ነገር አላልኩም። ተሳደብሽ ሰምቻለሁ። መቼ ቢሆን ያንቺ አይሆንም ነበር ያልኩት። በጌታ አሁን እኔ አንድ ነገር ልጠይቅሽና አንድ ነገር ልለምንሽ ነው የመጣሁት። ምን በጌታ ከህይወቴ ውጪልኝ። ማን? እኔ እኮ እስካሁን ድረስ እየተጎዳው እየተቃጠልኩኝ ነበር። ምን የምትለው? እኔ ላገባት ነው። ማን? እሷን ላገባት ነው። እንኳን 10ኛ ብትሆን 9ኙን አገብተህ 10ኛ ብትሆን እኔ 11ኛው ሆንልሃለሁ። አይሆንም ጽጌ ምንድነው ያወራሻለሽ? ስለሚሆን እሷ አትወድም። ዝም ብላ ነው የምታስመስለው። እሷ አትወድም ሲጀመር አንደኛው ነገር ምናችሁ ሲጀመር በጌታ አንድ በይ በጌታ ምን ልበል? አንተ አታውሪ አልከኝ አይደል? ምን ልበላት? ምን ጭራሽ እሷም እኔ ላይ እሷ ምንድነው የምትይው? ስሚ እሷን ጭራሽ ለካሽ አንቺም እኔ ላይ ምን ልታወሪብኝ? ትናንትና እንኳንም እኔ አልኖርኩም። ሰማሽ? ምን ልታደርጊ? ይሄን ፊትሽን ነጸላ አድርጌ ነበር መልክሽ ማለት ነው። አሁን ሌላ ነገር አታውሪ። ከሁለቱ ህይወት ውጪ አያገባሽም። ከሁለቱ ህይወት መውጣት አለብሽ። አያገባሽም። ሲጀመር አያገባሽም። ጽጌረዳ አያገባሽም። እባክሽ ጽጌረዳ፣ ይኸው ልንገር፣ እውነታውን የምትሰማኝ ከሆነ ስማኝ። እኔ ብቻዬን ነኝ። ምንድነው እውነታው? እኔ ብቻዬን ነኝ። በቃ እስካሁን እየተጎዳሁ አይደል? አንተ እንዴት ነው የምታስበው? እንዴት ነው የተጎዳሁት? አንቺ ዝም በይ በቃ። አያገባሽም። ሲጀመር አያገባሽም። ዝም በል አንተ። አንቺ በቃ ጸጥ በይ መሲ፣ አንቺ ጸጥ በይ በቃ። እኔ እወጣዋለሁ በቃ። ጸጥ በይ ተወጣ። አንተ ማውራት ካልቻልክ እኔ እገባለሁ። አለመቻል አይደለም እዚህ ጋር በቃ። እሷም ትወዳታለህ? እወዳት ነበር። አሁን ሌላ ከጓደኛዬ ጋር ህይወት ጀምረሃል አይደል? ጓደኛዬን ይዘሃታል። ጓደኛዬን ፍቅረኛ አድርጋታል። ጓደኛዬን ሚስት ብለህ እስከያዝክ ድረስ እቺን ሴት ከህይወት ማስወጣት አለብህ እያልኩ አይደለም። ፍቅረኛዬ ነበረች እኮ ነበረች። ስለዚህ አሁን አንቺ ብዙ እንድታወሪ አልፈልግም፣ አልፈቅድም። አውርተሽ ሸኛት እያልኩኝ። ስለዚህ እኔ እሷን የምትል ከሆነ ደግሞ እኔ በሚገባት ቋንቋ ነው እነግራታለሁ። ማለኔ አንቺ ለኔ ተሳስተሻል። በጣም ሴት አትፈታተኝ። ምንም የምታመጪው ነገር የለም። ይሄው ሄዳችሁ መጨረሻ ከኔ ጋር ነው ላይፍ። አንድ ስሚኝ በቃ ጽጌ፣ አንቺ ተረጋጊ በቃ። ተረጋጊና እኔ የምልሽን ስሚ በቃ። እኔ የምልሽን ስሚ ጽጌረዳ፣ እባክሽ ጽጌረዳ፣ ልለምንሽ በቃ። አውቃለሁ የድሮ የህፃነት ጓደኛሞች ነበርን። በቃ ነበረ ነው ነገሩ። አልነበረ። ስለዚህ ነበረ ነው። አላለፈም። ይሄ እኮ ያለፈ ነገር እያልኩ ምን አይነት ላይፍ አዲስ አበባ አንቺ እንዳሳለፍሽ እኔ አላውቅም። ይሄው ልንገርህ፣ እኔ እኮ ይሄው ለቃሌ ታማኝ ሆኜ መጣሁ አይደለ? እሱን እግዚአብሔር ይወቅ። ምን ማለት ነው? እኔ እኮ በብዙ ነገር ላገኝ ፈልጌ ነበር፣ ግን አንተ የለህም። እሺ ትናንትና መታ እኔ ላይ እንደዛ ሆና ጭራሽ አንተ ደግሞ እሷን ዛሬ ይዘህ እኔ ላይ ትመጣለህ? እኔ ብቻዬን እኮ አይታየም። ልንገርሽ አንዴ ብቻ ልንገርሽ ጽጌረዳ፣ የእውነትን ነው የምልሽ። አንቺም ገብተሽ የወጣሽው ላይፍ ሊኖር ይችላል። አላቅም ምንም የለም። በቃ ምንም የለም። አልፈልግም። እስካሁን ድረስ ስጠብቅ ነበር። ምንድነው የምትለኝ አንተ? አንድ ነገር በለኝ። ምንድነው የምትለኝ? ምንም አልወጣም። ነግሬያለሁ። እስከ መጨረሻው ድረስ ማለት ነው። ይሄንን ነገር እጋፈጣለሁ እንጂ ጭራሽ አልወጣም። ጭራሽ ማለት ነው።
ከህይወቴ ብትወጪ ጭራሽ አልወጣም። እንዴት ነው የሚያደርገው? እንዴት ነው የምታስበው? ሲጀመር ላንቺም ይሻልሻል። ጽጌረዳ ይሻልሻል። ተመልሼ እኔማ ወደ አዲስ አበባ ተመልሼ አልሄድም። በቃ ቤተሰቦችሽ ጋር ትሄጃለሽ። በቃ ትሄጃለሽ። አልፈልግም። ሲጀመር አልሄድም። በቃ አልፈልግም ብያለሁ። አልፈልግም። በቃ ለምን እናንተ ጋር እንደውም እኛ ሰሞኑን ቤት የሚያጸዳ ቤት የሚያስተካክል ሰው እየፈለግን ስለሆነ እንደዛ ተወኛለሽ። አንቺ እንደዚህማ ክብር የምርሽና ምን እያልክ ነው? የህፃንነት ጓደኛዬ ነች። የህፃንነት ጓደኛዬ ነች። ሂጂ እንደዚህ ሁኚ። ምን እያልሽ ነው? አንቺ ሽሩሩ አልክ እኮ እንደ የጽዳት ሰራተኛ ተይ። አንቺ ደግሞ የምታደርገው አንተ ነህ። ማውራት አያገባሽም። ዝም በይ አታውሪ። ዝም በይ። ሲጀመር ትዕግስቴን ሁለታችሁም አትፈታተኑ። ጭራሽ የጽዳት ሰራተኛ ትያለሽ እንዴ? አዎ መሆን ከፈለገች ትሁና። ከፈለግሽ ስሚ፣ እንዳንቺ አይደለሁም እኔ። እሺ እንዳንቺ አይደለሁም እኔ። እኔን አላወቅሽም። ጓደኛዬ አጋዥ መሆን ከፈለግሽ ችግር የለውም ትሆኛለሽ። መስመር አበጀ። አንቺ ደግሞ ስታወሪ ማለት ነው። እንዴት ስለዚህ እሷ ሁለተኛ ሚስት ትሆን እንዴ? እንደዛ እያልክ ነው? ኖ ከህይወት ትወጣለች። ግዴታ ነው። ግዴታሽ ነው። አልወጣም። ጽጌረዳ አንተ ነህ እንደዚህ የምታደርገኝ። አንተ ነህ እንደዚህ የምታደርገኝ። አውቃለሁ። አንተ ያረለ የመጣው አረፍድሽ በጣም። አይ 7 ዓመት ሙሉ የት ሄድሽ? 7 ዓመት ሙሉ የት ሄድሽ? ምን ብለሃል? ምንም ብንሆን ማናችንም እንደዚህ ብለህ እኮ ብዙ ቃል ገብተህ ነበር አይደለ? እኔ እኮ አንተን ፍለጋ አይደለ የመጣሁት ከዛ ዓመት በኋላ። አንተ ግን ማይሆን ላይፍ ውስጥ ገብታል። ጭራሽ ከማን ጋር ነው ብዬ እኔ እጠብቅሃለሁ። ትናንትና ከማን ጋር ቢሆን ጥሩ። ሲጀምር እሷ አትመጥንህም። አይመጥንም። አንቺ እንደዚህ አትበይ። ደግሞ አንቺ አትመርጭልኝም። እሺ ተው። አንቺ እንደዚህ አትበይ። በጣም ነው የምወዳት፣ በጣም ነው የማፈቅራት፣ በጣም ነው የምወዳት። አዎ በጣም ነው የምወዳት። አዎ እርግጠኛ መጨረሻ ላገባት ነው። በቅርቡ አገባታለሁ። ታያለሽ። መቼም በቅርቡ አታገባትም። እኔ ምን እንደማደርጋት የተያያዝ ከሆነ ማለት ነው። በቅርቡ ሳገባት አሳይሻለሁ። በቅርቡ አግብቼ አሳይሻለሁ። ግን በእሌ አይሁንና እኔ እንደ ወንድምሽ ሊሆን ይችላል። ኢቴ ሁኝልኝ። ከሌላ ሰው ጋር ልክ ምንም ማድረግ አይቻልም። እሺ ላንቺ ብዬ የሰውን ህይወት አበላሽቼ ወደ አንቺ ልምጣ? እሷ ሲጀመር አትወድህም። ትወደኛለች። እኔ አውቃለሁ። እሱን ልብ ያውቃል። ስሚ አንቺ አትነግሪኝም እሱን ለኔ። ጭራሽ እኔ ከዛለ እስከዚህ መጥቼ እንደዚህ አይነት ቃል እንኳን መጣሽ። ግን አሁን ላንቺ እንደዚህ አይነት ቃል ትናገራለህ? እኔ ላይ እገባልሻለሁ። ወንድም ይሆንልሻለሁ። ይቱኝልኝ ወንድም ይሆንልሻለሁ። በቃ ገባሽ? አሁን ምንም ለማልቀስ አትሞክሪ። በቃ አትዘኝ። በቃ እኔ ወንድም ይሆንልሻለሁ። አመሰግናለሁ። ወንድምነትን ፈልጌ አይደለም የመጣው። ወንድም ይሆንልሻለሁ። አልፈልግም። ፕሊዝ አልፈልግም። ትናንትና እንዴት እንደሆነች ታውቃለህ? የምታፈቅሪኝ ከሆነ የምትወጂኝ ከሆነ ይሄው የምታፈቅሪኝ ከሆነ የምትወጂኝ ከሆነ እኔን አዳምጠኝ። እንደዚህ የሚያደርጉ እኮ እንደነዚህ አይነት ናቸው አይደል? አንተ እኔን ስማኝ እንጂ አንተ ምን ሆናል? ባርች ምንድን? እሺ በምንድን ነው ያስነኩ? ፍቅር ነው፣ በፍቅር ነው። በሷ ፍቅር በሷ ማን ስሙ? ማን ነው ስሙ ንገሪኝ። ሴትዮ ትዕግስቴን አትፈታተኝ። ስሚ ሴትዮ ራስሽ እኔን አታውቂኝም ሲጀመር። እሺ ጌታ ሆይ ትዕግስቴን ስጠኝ እባክህ። ይኸው ልንገርህ እስከ መጨረሻ ድረስ ምንም ነገር ቢመጣ ጋፈጣለሁ። እሺ መቼም ማለት መቼም ደግሞ ሞደዴን መቼም አልተውም። ይከሰስም ጎዳናው መላሽ ነው። አይከሰስም ጎዳናው ወሳሽ ነው። ነያ ናፍቅሽኛልና አንደልሽልያ ነያ ናፍቅሽኛልና አንደልሽልያ ስማ ባርች አንተ ወይ ምንድነው? አንተ ከሷ ጋር ትሄዳለህ እንዴ? ምንድነው? ትወዳታለህ እንዴ? ማን ነው የምወዳት? እኔ ሄድክ እኮ ከሷ ጋር ሄድክ። እሷ ሮጣ ዘላ ሄደች፣ አንተም ከሷ ጋር ሄድክ። ቀልብህ ሙሉ በሙሉ ልብህ ሄደ። ትወዳታለህ? ማንን ነው የምወደው? ማንን ነው የምወደው? እኔ ማንን ነው የምወደው? የሺን አወዳታለሁ። የሺን አፈቅራታለሁ። እሷ ጋር ለምንድን ነው የሄድከው? እኔ አሁን ቁጭ በል፣ ተረጋጋ። ቁጭ በል ተረጋጋ። ወይ ጉድ!
እናንተ ሰዎች ግን ምን ውስጣችሁ ውስጥ እንደደበቃችሁ ፈጣሪ ይወቅላችሁ። እኔ ምንም አላለም። ምንድነው ውስጥ ላይ ደበቁት? አንቺ ምን ይሆንሽ? የት ነው ያልኩት? እንኳን ያልኩ በቃ እንኳን ያልኩ ተወዳታለህ። ማንንም ነው የምወደው? የሺን ነው ማፈቅረው? የሺን ነው የምወደው? አሳያቸዋለሁ። አንቺንም ቢሆን እሷንም አሳያቸዋለሁ። ሁላችንም አሳያቸዋለሁ። እኔ ብታገባት ደስ ይለኛል እኮ ጓደኛዬ ብታገባት ደስ ይለኛል። ስለዚህ አግብቼ አሳያቸዋለሁ። አግባ፣ ደስ ይለኛል። ዛሬ ነገ ሳትል እንደው ዛሬ ብታገባት ደስ ይለኛል። አሁኑኑ ብታገባትም ደስ ይለኛል። መሲ ስለዚህ ተረጋጋ። ሁለተኛ ለኔ እንደዚህ አይነት ዜና አታምጪልኝ፣ አልፈልግም። በቃ ሁሉም በቤቱ ተከባብሮ እንዲኖር ነው የምፈልገው። በቃ ስለዚህ መሲ ምን መሰለሽ፣ በቃ እኔ አሁን ምንም ማውራት አልፈልግም። ምን እየሆነ ነው ይሄ? ስማ አንዴ ቆይ፣ አንዴ